ዛሬ ገና ነበር አይደለ? ማን ነበር ስም? ይቅርታ፣ ዛሬ ገና ነበር አይደለ? ስንት እንትን ጠጣ? አልጠጣህም ዛሬ የገና? በጣም ጥሩ። እሺ፣ ጳውሎስ ጠጡ ስላለ ነው። እሺ፣ ጳውሎስ ጠጡ ብሏል፣ እግዚአብሔርም ጠጡ ብሏል። ችግር የለውም። ምን ትላለህ? እሺ፣ ለማለት ይቅርታ። በቃ ጥያቄ እንጠይቅ። በቃ ጥያቄ አለ ስለሆነ መጠየቅ ጥያቄን ሳልጠይቅ ለምንድን ነው ሚስ የምታደርገኝ? ፈራ ማስረጃውን ላይ ያወራህ ከጠቅቀብከን እኮ ነገር አስጨርስ። ከላይ ያለህ ጥያቄ ካለ ጠይቅ። እሺ፣ ፍርሃት እኮ ነው ወደ ሌላ የሚያዘልልህ። ጥያቄ ካለ ከላይ ያለህ ጠይቅ። አንተ እንድትማር ነው አውቄ ዝም ያልኩህ። እሺ፣ እንዳታወርዱት ልጆች ታባ አድርጌ ለምትል አልፈቀድኩልህ። ተማር። ከላይ ያለህ ጥያቄ ካለ ጠይቅ። ታረግሽ ሚውት እንዳታረግ። ረጋሽ ከላይ ያለ ጠይቅና ከዛ ትጠይቃለህ። ከላይ ያለ ጥያቄህን ጠይቅሽ። ጥያቄ ልጠይቅ። ጀነት ቤት ጀነት ላይ ጠጅ አለ? ምን አይነት ጠጅ? ከዚህ ቁርአን ላይ ያው ጠጅ አለ ይላል። ከዝንጅብል የተዘጋጀ ጠጅ አለ። ምን አይነት ጠጅ? ልክ መጽሐፍ ቅዱስ ላይ እንዳለው አስካሪ ከሆነ የለም። እሱ ያለው መጽሐፍ ቅዱስ ላይ ነው። ከፈለግ አሳያለሁ። መጽሐፍ ቅዱስ ላይ አዎ፣ አስካሪ መጠጥ ይጠጡ ነበር፣ ነቢያቶች ይሰክሩ ነበር ይላል መጽሐፍ ቅዱስ። የእግዚአብሔር ነቢያቶች ቁርአን ላይ እኮ ነው። እኔ ስለ መጽሐፍ ቅዱስ አይደለ የጠየቅኩ ያለሁት ስለ ቁርአን ንጽጽር ቤት ነው የመጣኸውና አይደለ? አሁን እያነዛዘርክ እንትን አልኩልህ። አስካሪ ወይንስ የማያሰክር አልኩህ። ገብቶሃል? ይህንን ራሱ ማወቅ አልቻልክም። አስካሪ መጠጥ ፈልገህ ከሆነ የለም፣ በሰማይ ላይ በፍጹም አስካሪ ጠጅ የሚባል ነገር የለም። ጠጅ ማለት የሚጠጣ ነገር ማለት ነው። ይሄ መጠጥ ይባላል። ይሄ ውሃ ግን አስካሪ ነው አይደለም። ልክ እንዲህ አይነት ማለት ነው። እንደ ለምሳሌ ያክል በመጽሐፍ ቅዱስ ላይ ያለው ግን ጠጅ አስካሪ ነው እያልኩህ ነው። ከእግዚአብሔር የፈቀደው ኢየሱስ ክርስቶስ እንዲሁ ህዝቡን ያጠጣ። የትኛው ሱራ 43 ምን ይላል? ናሻጣ እናሳየን። ትልቁ ላይ ና ታሳኝ። አንብብልኝ። አሻጠን እኮ ምንድን ነው እዚያ ጋር ያለ? አንብብልኛ። ቁርአን የምትጠቀሙ ነው። ከማንበባችን በፊት እኮ አስካሪ መጠጥ አለ ይላል እዚያ። እናነብላለን፣ ችግር የለም። እሱ አስካሪውን እና አለማስከሩን ያው ቁርአን ላይ ስለተጻፈ የጻፈው ቁርአኑን የጻፈው ስለሚያውቀው፣ እኛ ግን ጥያቄን በአግባቡ ብትመልስ። አስካሪ መጠጥ ይላል አይደለም እያልኩህ ነው። መልስና ከዚያ እናነብላለን፣ ችግር የለውም። አንተ የፈለግከው አስካሪ መጠጥ ከሆነ ንገረን፣ ችግር የለውም። ቁርአን ላይ ጠጅ አለ ኦር የለም? እናነባለን፣ ወደ ቁርአኑ እንሄዳለን። ይኸውልህ አንተ በጣም ድንበር እያለፍክ አውቄ ነው ዝም ያልኩህ እንድትማር ነው። ገብቶሃል? አሁን መጠጥ ሲባል ጊዜ ለሁለት እየነገርኩህ ነው። ይሄ ውሃ አለ ለምሳሌ፣ ያሰክራል አያሰክርም? ይሄ መጠጥ ይባላል። ያሰክራል? ይሄ ውሃ ውስጡ ላይ የሆነ ነገር ካለ ያሰክራል። በጣም ጥሩ። ውሃ በተፈጥሮ ያሰክራል አያሰክርም? አያሰክርም ማለት አያሰክርም። በጣም ጥሩ። ነገር ግን አረቄ ያሰክራል አያሰክርም? መጠጥ ይባላል። ያም ይሄም መጠጥ ይባላል። አረቄ ያሰክራል አያሰክርም? እንደሚያሰክር ታውቀዋለህ። በጣም ጥሩ። ስለዚህ በቁርአን ላይ ያለው አስካሪ የሚባል ነገር አይፈቀድም። በቁርአንም በሐዲትም ማስረጃ አውጥቼ አሳያለሁ። ጠጅ ሲባል የሚጠጣ ነገር ለማለት ነው። ያ ደግሞ የማያሰክር ነው። የሚያሰክሩ ነገራቶች ሁሉ ደግሞ እርም ተደርገዋል ቃል በቃል በቁርአንም በሐዲትም ላይ ከፈለግ አውጥቼ አሳያለሁ። አንተ ደግሞ አይ በቁርአን ላይ አስካሪ ጠጅ ይፈቀዳል የምትል ከሆነ ማሳየት ትችላለህ፣ ችግር የለው እና አሳየን እንደሱ ሚል ትልቁ ላይ ከፍታ አስካሪ ሳይሆን ቁርአን ላይ ጠጅ ተብሎ በጣም ጥሩ ጎበዝ። ስለዚህ አስካሪ ሳይሆን አስካሪ እንዳልሆነ ያንክራል። አስካሪ መጽሐፍ ቅዱስ ላይ እንዳለ የሚያሳየ ኢየሱስ ክርስቶስ አስካሪ መጠጥ እንደሰራ መጀመሪያ ነብይ ሲሆን ኢየሱስ የመጀመሪያ የሰራ ተአምር ምን እንደሆነ ታውቃላችሁ? አስካሪ ጠጅ መስራት ነው ለሰዎች። ህዝቡን ሁሉ አሰክረው ወስደው ማስረጃ ላሳየ ዘጋው። ማስረጃ ላሳይህ እያልኩ ነው። ገና ሳላሳይ መቼ ጨርሳለሁ? ኢየሱስ ክርስቶስ አስካሪ መጠጥ እንዳጠጣ ሰዎችን ላሳይህ።
ነቢያቶች አስካሪ ነው አይደለም? ቁርአን ላይ የተጻፈው ጠጅ አስካሪ ነው አይደለም እያል አይደለም። በቃ እሱን እኮ መለስንልህ። አይደለም አስካሪ መጠጥ